በዚህ 7 ቀን ውስጥ የታምራት በር ለእናንተ ሲከፈትላችሁ አይቻለሁ። አመን ብላችሁ ተቀበሉ። የትዳር በር፣ የአገልግሎት በር፣ የቢዝነስ በር፣ የውጭ አገር በሮች በጌታ በኢየሱስ ስም ከዛሬ 7 ቀናቶች መካከል እግዚአብሔር አምላክ በሮችን በኃይልና በስልጣን ሲከፍትላችሁ አይቻለሁ። ይህ በዚህ ሰዓት በዚህ ደቂቃ ከ7 ሰዓታቶችና ከ7 ቀናቶች በኋላ መልእክቱ ወደ እናንተ ወደ አንቺ ወደ አንተ ከደረሰ አመን ብለህ ተቀበል። እግዚአብሔር መንፈስ ቅዱስ እንዲህ ብሎኛል። አሁን የታምራት በር፣ የጉብኝት በር፣ የስኬት በር፣ የአገልግሎት በር በጠላቶች ዘንድ ሊዘጋ የማይችል በሮች አሁን ተከፈተላችሁ በኢየሱስ ክርስቶስ ስም። ይህን መልእክት አምኖ ለሚቀበለው ሰው እግዚአብሔር አምላክ ደጆችን በዚህ 7 ቀናቶች መካከል በኃይልና በስልጣን ሲከፍትላችሁ አይቻለሁ። በእውነት ነው። በር ተዘጋብኝ፣ የሥራ በር ተዘጋብኝ፣ የትዳር በር ተዘጋብኝ፣ የሥራ በሮችን የጤና በሮችን ሙሉ ተዘጋብኝ። የሚሆነው ነገር አጥቻለሁ። ተስፋ የቆረጣችሁ፣ ግራ የተጋባችሁ፣ ሞትን የተናፈቃችሁ ያላችሁ ሰዎች ድንገተኛ የሆነ በርን እግዚአብሔር ይከፍታል አለኝ። ድንገተኛ የሆነ ደጅን ይከፍታል አለኝ። የታምራት ደጅን ይከፍታል አለኝ። የክብርን ደጅ ይከፍታል አለኝ። የጉብኝትን ደጅ ይከፍታል አለኝ። ይህን መልእክት ሰምቶ ለ100 ሰው ሼር ላደረገ ሰው፣ ይህን መልእክት ሰምቶ ኮፒ ሊንክ ለ30 ጊዜ ላደረገ ሰው የማይቆም በር በኢየሱስ ስም ሲከፈት አይቻለሁ። የማይዘጋ በር በኢየሱስ ስም ሲከፈት አይቻለሁ። አደራችሁ ነው የምላችሁ። እግዚአብሔር እናንተን ስለመወዳችሁ ነው። አሁን በዚህ ደቂቃ ይሄ መልእክት ወደ እናንተ ጋር ሲደርስ አመን ብላችሁ ተቀበሉ። 30 ጊዜ ኮፒ ሊንክ አድርጉ። ለ100 ሰው ሼር አድርጉ። ሪፖስት በማድረግ ተባበሩ። ቤቱን ፎሎ አድርጉ። የሰራዊት ጌታ እግዚአብሔር ደጆቻችሁን ከፍቶላችኋል። አሜን።